ሚስቱን የሚወድና የሚንከባከብ ባል ለበረከት በጣም የቀረበ ነው። በሚስቱ ላይ ኢንቨስት የሚያደርግ ባል ቤቱ በሰላም የተሞላ ጥቂት ሰጥቶ በብዙ የሚቀበል ባል ነው። ሚስት የእግዚአብሔር ስጦታ ናት። ሚስት የጎንህ ክፋይ ናት። አልፎ ተርፎም አንድ ናችሁ። ለሚስትህ አደረክ፣ ሚስትህን ተንከባከብካት፣ ለሚስትህ ሰጣሃት ማለት ለራስህ እንዳደረክ ራስህን እንደተንከባከብክና ለራስህ እንደሰጠህ ነው የሚቆጠረው። ሴት ወይንም ደግሞ ሚስት በጣም ጥቂቱን የምታበዛ ፍጥረት ናት። በሚስት ውስጥ ሰላም አለ፣ በረከት አለ፣ እረፍት አለ፣ ብልጥግና አለ። በሚስት ውስጥ ትውልድ አለ። ሚስትህ እግዚአብሔር የሰጠህ ትሬዠር ነች፣ ሀብት ነች። ሚስትህ ረዳትህ ነች እንጂ ጠላትህ አይደለችም። እግዚአብሔር ላንተ ያዘጋጀልህን ያስቀመጠልህን በረከት ማግኘት ከፈለግ ሚስትህን ፈልጋት፣ ሚስትህን ስማት፣ ሚስትህን አማክራት። እንድትረዳህ ራስህን አሳልፈ ስጣት። አፍቅረህ ተንከባክበ ያዛት። በአንተ ውስጥ እግዚአብሔር ያስቀመጠውን ጸጋ አውጥተህ ልትጠቀምበት ልትኖርበት ከፈለግ፣ እንዲሳካልህ ከፈለግ የጎንህ ክፋይ የሆነችውን አጠገብህ ያለችውን ሴቷን ሚስትህን አቅርበህ ወደ አፍቅረ ተንከባክበ ያዛት። ከዛ በኋላ እመነኝ ቤትህ እንዴት እንደሚባረክ የእግዚአብሔር እጅ በቤትህ ውስጥ በአንተ ላይ እንዴት እንደሚገለጥ ማየት ትችላለህ። ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ሁሉን ነገር ተቀብሎ እንደወደዳት እንደዛው ሚስትህን ውደዳት፣ እንደዛው ሚስትህን ተንከባከባት። የዛ ሰዓት እግዚአብሔር በቤት ውስጥ ምን እንደሚያደርግ ቁጭ ብለህ ብቻ ተመልከት። ሚስቱን የሚወድና የሚንከባከብ ባል ለበረከት በጣም የቀረበ ነው። በሚስቱ ላይ ኢንቨስት የሚያደርግ ባል ቤቱ በሰላም የተሞላ ጥቂት ሰጥቶ በብዙ የሚቀበል ባል ነው። ሚስት የእግዚአብሔር ስጦታ ናት። ሚስት የጎንህ ክፋይ ናት። አልፎ ተርፎም አንድ ናችሁ።